እያበሰርን ያለነው ለቀጣይ 7 ቀናት በብሔራዊ ደረጃ ከዚሁ ከባሌ ጀምሮ ሴቶች የፋይዳ ምዝገባ እንቅስቃሴ ዘመቻ በተለየ መልኩ እነዚህን 7 ቀናት ተጠቅመን ዛሬ ማርች 8 ነው የሴቶች ኢንተርናሽናል ዴይ ኢንተርናሽናል ቀን ነው። ስለዚህ ማርች 8ን ውስጥ በማስገባት ቀጣይ 7 ቀን ከፍተኛ የሆነ ብሔራዊ ዘመቻ ንቅናቄ እናድርግ የሚለው ለማብሰር ነው። እዚህ በመገኘቴ እጅግ በጣም ደስተኛ ነኝ። በባይ ገለጠው ነው የፋይዳ መታወቂያ ለሴቶች ልዩ ትርጉም አለው ብለን ነው የጀመርነው። ስለዚህ ይህንን በተመለከተ እንግዲህ የሴቶችን መብትና ደህንነት ተሳትፎና ተጠቃሚነት ማረጋገጥ አለብን ብለን ካለን ፋይዳ ለሴቶች ልዩ ትርጉም አለው ማለት ነው። ስለዚህ የኢኮኖሚ ተጠቃሚነት ላይ ራሱን የቻለ አስተዋጽኦ አለው። የማህበራዊ ተጠቃሚነት ላይ ራሱን የቻለ አስተዋጽኦ አለው። እንዲሁም መብትና ደህንነት ላይም ከማረጋገጥ አኳያ ራሱን የቻለ አስተዋጽኦ አለው ማለት ነው።